አህመድ ምናልባት አልተናገረ ይሆናል እንጂ እኔም አንተም አንቺም 5 ብር 10 ብር ወይም ደግሞ 100 ብር ሰጥተነው ይሆናል። ዛሬስ? ይህ ሲሪያዊ በ2020 ከ5 ዓመት በፊት ማለት ነው ወደ ኢትዮጵያ ሲመጣ እንደሌላው ስደተኛ ነፍሱን ብቻ ይዞ ነበር የመጣው። እዚህ ከመጣ በኋላስ? ዛሬስ? እኔ ራሴ የፈመስኩት በኮናፋ ነው። ትንሽ ኮምፕሊኬትድ ነው። አልጀዚራ የረመዳን ወርንና በዓልን በተመለከተ በዘገባው እንዲህ ይላል። ረመዳን የመለገስ ወይም የመስጠት ወር ነው። በኢትዮጵያ የሚገኙ የሲሪያ ስደተኞችም ወቅቱን አክብረዋል። ነገር ግን ጊዜውንና በዓሉን ማክበር ብቻ ሳይሆን የረመዳንን መንፈስ በጠበቀ መልኩ ምግብ ለሚያስፈልጋቸው ሰዎችም በማብላትና በመለገስም ጭምር እንጂ። የሲሪያ ዜጎች መኖሪያ ወደምትመስለው ቦሌ ሚካኤል አካባቢ በመሄድ ከ5 ዓመት በፊት ስባሪ ሳንቲም እንኳን ሳይዝ ኢትዮጵያ የገባውን አህመድን ረመዳንን እንዴት እንዳሳለፈ የአልጀዚራው ጋዜጠኛ ሲገልጽ የሲሪያው ሼፍ አህመድ ኢብራሂምና ሁለቱ ረዳቶቹ፣ ልብ በሉ 2 ረዳቶች አሉት፣ አህመድ በከፈተው ሬስቶራንት ውስጥ ሽር ጉድ ይላሉ እና አህመድ በሬስቶራንት ውስጥ ለሚጠቀመው ያቀርባሉ፣ ወደ ቤት ለሚወሰደው ቴካዌ ያዘጋጃሉ፣ ለተቸገሩት ሰዎች ደግሞ በነፃ ያቀርባሉ። ቅዱስ ተብሎ በሚጠራው የረመዳን ወር ይህንን መልሶ የመክፈል የመለገስ ሥራ በመስራቴ እጅግ ያስደስተኛል። ወደ ኢትዮጵያ ስመጣ 74 ሳንቲም እንኳን አልነበረኝም። በኋላ ግን በአንድ ሬስቶራንት ውስጥ ተቀጥሬ መስራት ጀመርኩ። አሁን የራሴን ከፍቻለሁ። ኢትዮጵያዊ አግብቼም 2 ልጆች አሉኝ። ኢትዮጵያም አዱገነትም ቤት ይሆናለች ሲልም ለአልጀዚራ ገልጿል። አህመድ ምናልባት አልተናገረ ይሆናል እንጂ ሬስቶራንት ከመቀጠሩ በፊት ደግሞ ምናልባትም ለተወሰነ ጊዜ እንደሌሎቹ የሲሪያ ስደተኞች መንገድ ላይ ቆሞ ለምኖ እኔም አንተም አንቺም 5 ብር 10 ብር ወይም ደግሞ 100 ብር ሰጥተነው ይሆናል። ዛሬ ግን እሱ የራሱ ሬስቶራንት ያውም ቦሌ ላይ ያለውና የተቸገሩትንም ኢትዮጵያውያን የሚረዳ ሆኗል። ኢትዮጵያ ቤት ይሆናለች እያለም ነው። እኛ ግን አሁንም የሊቢያንና የየመንን በረሃ ሳይቀር በማቋረጥ ከሞት ጋር እየተናነቅን በአመት ብዙ ሺህ የሚቆጠሩ ኢትዮጵያኖች ወደ ሌሎች ሀገራት እየተሰደድን እንደሆነ IOM መግለጹን አላቆመም።